ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ ሲሆን ነው። ነገ ግን እሁድ ስለሆነ በአባቶቻችን በሊቃውንት አገላለጽ እሁድ ሲሆን እንዳልኳችሁ የ12 ሰዓት ስለሆነ ትላንት ዓርብን 12 ሰዓት የጋዱን ጾም 12 ሰዓት ለመሙላት ዓርብን እስከ 12 ሰዓት እንጾማለን። ቅዳሜን እስከ 6 ሰዓት እንጾማለን። እሁድ እስከ 3 ሰዓት ከቤተክርስቲያን መልስ በድምሩ 12 ሰዓት ይሆናል ማለት ነው። ግልጽ ነው አይደለ? የጋድ ጾም 12 ሰዓት ስለሆነ የሚጾመው ቅዳሜን የምንጾመው እስከ 6 ሰዓት ነው ብለናል። ስለዚህ 12 ሰዓት ለመሙላት ከዓርብ 4 ሰዓት እናመጣለን። እሁድ ደግሞ ከፕሮግራም መልስ 3 ሰዓት 12 ሰዓት ይሆናል። ስለዚህ ነገ ጥሉላት የእንስሳት አስተዋጽኦ አንበላም ማለት ነው። መቼ ነው ጋድ? መቼ ነው? ቅዳሜ ነው? እሁድ ነው ማለት ነው። እንዳልኳችሁ ነገ ዓርብ ከተቻለ እስከ 12 ሰዓት እንጾማለን። ቅዳሜ እስከ 6 ሰዓት። ይሄ ማለት ከጥሉላ ማነው ከምግብ ማለት ነው። ጥሉላት አይበላም ከምግብም ጭምር ማለት ነው። እሁድ ያው ቤተክርስቲያን እስከምንመለስ 3 ሰዓት በድምሩ 12 ሰዓት ይሆናል። ጋድን በዚህ መልኩ የጾም ስርዓት ቤተክርስቲያናችን ታከናውናለች። እሱን አጋጣሚ ብዙ ጊዜ ጥያቄ ይነሳል። ሊቃውንቱም ያው ስለሚያበራሩት፣ ስለሚማሩት፣ ስለሚያስተምሩት ታውቁታላችሁ። ያው ሁልጊዜ መልእክት ማስተላለፍ ስላለባት ነው ቤተክርስቲያናችን። አሁን ወደ አባታችን